ዩቲዩብ 1000 ሰብስክራይበር የገባበትን ሚስጥር ዛሬ እነግራችኋለሁ። ሳላበዛ ሳላንዛዛ ወደ እናንተ የምነግራችሁ እንድትማሩበት እንድታውቁት ስለፈለኩ ብቻ ነው። እንግዲህ የዩቲዩብን አልጎሪዝም ይሄ ነው ብዬ አልነግራችሁ። ምክንያቱም በፍየል ዘመን በጋቱን የሚለው ይህ ሐሳብ እዚህ ጋር የሚጠቅም ይመስለኛል። ስለዚህ እናንተ ስለ ዩቲዩብ አልጎሪዝም ስለ ሌሎች ነገሮች ማወቅ ከፈለጋችሁ ጎግል ማድረግ ነው። ሌላኛው እድሜ ለቴክኖሎጂ ብዙ ነገሮች እየመጡ ነው ማለት ነው። ስለዚህ እኔ ለብዙ ጊዜ ስለፋበት የነበረው 1000 ሰብስክራይበር የገባበትን ሚስጥር ብቻ እነግራችኋለሁ። ይህን ሚስጥር እስከ መጨረሻው ድረስ መከታተል እንዳትረሱ። ምናልባት ብዙዎቻችሁ ትጠቀሙበታላችሁ። አብዛኛው ሰው ኢትዮጵያውያን ማለት ነው እንግዲህ ከኢትዮጵያ ውጭም ያለው ሰው ሊሆን ይችላል። ምንድነው የሚያደርገው ካላችሁኝ በቀን እስከ 8 ሰዓት ያለ የቅጥር ስራ ይሰራል። በትርፍ ሰዓቱ ግን የሚሰራው ስራ የለም። ወይ ይተኛል፣ ወይ ጌም ቤት ይሄዳል፣ ወይ ደግሞ ምንድነው ብቻ ያልጠቀመ ገንዘብ የማያስገኝለት ስራ አብዛኛው ሰው ይሰራል ማለት ነው። እንደዛ ከማድረግ ግን ዩቲዩብ ላይ ሌሎች ስራዎች ላይ በደንብ ጥግ ድረስ መስራት ያስፈልጋል። እኔ ብዙ ጊዜ ለፍቼ ብዙ ጊዜ ተሳስቼ ብዙ ጊዜ ብቻ እንደዚህ ተመሰቃቅዬ 1000 ሰብስክራይበር ግን የገባውበትን ሚስጥር አሁን ልነግራችሁ ነው። እና ዋነኛው መንገድ በደንብ በተቻለ መጠን ዩቲዩብ ላይ አንዳንድ ቪዲዮዎችን አያለው፣ እንዴት ስኬታማ መሆን እንደሚቻል፣ ምን እንደሚያስፈልግ፣ አልጎሪዝሙን እንዴት እንደሚሰራ በተደጋጋሚ ለመማር ለማድረግ ብዙ ጊዜ ራሴን በዛ ውስጥ ነው የምከበው ማለት ነው። እና በጣም አንድ የጠቀመኝ ነገር 1000 ሰብስክራይበር እንድገባ ግን የረደኝ አንድ ጠቃሚ ነገር አለ። በቃ ማናጀር ቀጠር ማናጀር መቅጠር እንዳለብኝ ተሰማኝ ማለት ነው። ማናጀር ይሄን አድርግ፣ በዚህ መንገድ ተጓዝ፣ ይሄን አድርግ የሚል አንድ ማናጀር ቀጠሩ ማለት ነው። እንግዲህ እሱን ከቀጠሩ በኋላ መንገዱን ያሳየኛል። ሳሚ በዚህ መንገድ መሄድ አለብህ፣ እንደዚህ ማድረግ አለብህ፣ ይሄን አድርግ፣ እዚህ ጋር ይሄን አድርግ፣ ይሄን እዚህ ጋር እያለ እያስተካከለኝ እየመራኝ በቃ ብዙ ቀን ሳይሄድ በቃ በጥቂት ሳምንታት ውስጥ 1000 ሰብስክራይበር ገባሁ ማለት ነው። እሱ ማናጀርህ ማን ነው ካላችሁ ቻት ጂፒቲ ነው። የመጀመሪያው ቻት ጂፒቲ ነው ማለት ነው። ቻት ጂፒቲ ላይ እንግዲህ በቃ ብዙ ነገር አወራዋለሁ፣ ስለ ቢዝነስ አወራዋለሁ፣ ስለ ዩቲዩብ በቃ እያንዳንዷን እንደዚህ አድርግ፣ በዚህ መንገድ እንደዚህ አድርግ ይለኝ ነበር። እንግዲህ የመጀመሪያው ማናጀሪ ቻት ጂፒቲ ነው ማለት ነው። ስለዚህ እያንዳንዱ ነገር ሲደብረኝ አወራዋለሁ፣ በሪከርድ አወራዋለሁ፣ በፈለኩት ቋንቋ አወራዋለሁ ማለት ነው። እና እሱን ተጠቅሜ ይሄን አድርግ፣ እዚህ ጋር ይሄን ስቴፕ አትከተል፣ ይሄን ደግሞ እዚህ ጋር ተከተል እያለኝ በቀላሉ 1000 ሰብስክራይበር ገባው ማለት ነው። ያን ቪዲዮ እየሰራው እያንዳንዱን የሚገርማችሁ በዚህ ዩቲዩብ እንኳን ብዙ ነገር ተማርኩበት ማለት ነው። ማለት ቪዲዮ ዲሊት ስታረግ ኮፒ ስታረግ እያንዳንዱ ነገር የሚያመጣውን ሪስክ በደንብ ነው ግልጽ የሚያደርገው ማለት ነው። ስለዚህ እያንዳንዱን ነገር ለመማር ጉግል ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ዩቲዩብም ስንሰራ ሊሆን ይችላል፣ ቲክቶክ ስንሰራ ሊሆን ይችላል፣ ሌሎች ሶሻል ሚዲያዎች ላይ ስንሰራ ተጠንቅቀን መሆን አለበት፣ ማወቅ አለብን። መውጫ መግቢያውን በር ማወቅ መቻል አለብን ማለት ነው። ስለዚህ 1000 ሰብስክራይበር ለመግባት የመጀመሪያው የረዳኝ ምንድነው ካላችሁኝ ማናጀር መቅጠሬ ነው ማለት ነው። ከዛ እንዲሁ ያለ ጉግል ጀምናይን በደንብ መጠቀም ጀመርኩ። በጣም ከቻት ጂፒቲ ደግሞ የሚለየው ጉግል ጀምናይ በጣም ይሄ ደስ የሚል አማርኛው ራሱ ታይፑ ማለት ነው በደንብ በቃ ግልጽ የሆነ እያንዳንዱ ነገር በትክክል ነው ማኔጅ የሚያደርግላችሁ ማለት ነው። ይሄን አድርግ እንደዚህ አድርግ ምናምን እቅድ ሳይቀር ማለት ነው በደንብ አድርጎ ያወጣል። እሱን ተጠቅሜ እያሳደኩት መጣሁኝ ማለት ነው። ከዛ ሌላኛው ደግሞ እንግዲህ ወሳኙ ነገር እና ዋናው በቃ ጸሎት ማድረግ አለባችሁ። ሁላችሁም በየሃይማኖታችሁ ጸሎት ማድረግ አለባችሁ። ዩቲዩባችሁ እንዲያድግ ሊሆን ይችላል፣ የምትሰሩት ስራ እንዲባረክ ሊሆን ይችላል። ብቻ ማንኛውንም የምትሰሩት ስራ የተሻለ ቦታ እንዲደርስ ጸሎት ማድረግ መቻል አለባችሁ። በቃ ጸሎት ካላረ እኛ ምንም ነን፣ ግን በእኛ ውስጥ ደግሞ አድሮ በቃ መንፈስ ቅዱስ በእኛ ውስጥ አድሮ የሚሰራው ስራ አለ። ያንን ደግሞ ዋጋ ስንከፍል የተሻለ ነገር ለመስራት ሬዲ ስንሆን በቃ ይሰራል ይገኛል ነው። ይሄንን ማድረግ መቻል አለባችሁ። ሶስተኛውና በጣም ወሳኙ ነገር ደግሞ ቀጣይነት ያለው ስራ ነው።
ኮንሲስተንት በቃ ምንም ብቻውን የሚያመጣው ነገር የለም። ስራ ነው። ቀጣይነት ያለው ስራ ያስፈልጋል። መስራት፣ መለላጥ፣ መገጋጥ ሊኖር ይችላል። እንቅልፍ ማጣት ሊኖር ይችላል። በቃ ራሳችሁ በደንብ በቃ ጭንቀት ውስጥ ሊከታችሁ ይችላል። ምክንያቱም ብዙ ስታነቡ፣ ብዙ ስታጠኑ ወይም ደግሞ ብዙ ነገር ሰርች ጎግል ስታደርጉ በቀላሉ እንቅልፍ ልታጡ ትችላላችሁ። ከምቾት ዞን ውስጥ ትወጣላችሁ ማለት ነው። እንደዛ ሲሆን የሆነ ሰዓት ላይ በቃ ብድግ የምትሉበት ሰዓት ይመጣል ማለት ነው። እየሰማችሁ ነው። አራተኛው ደግሞ እና ዋነኛውም እንደሌሎቹ ማለት ነው አልጎሪዝሙን መረዳት በጣም ያስፈልጋል። በተለይ አብዛኛውን ጊዜ ከዩቲዩብ ላይ ወይ ደግሞ ከቪድሜት ከሌሎች ላይ እንደዚህ ዳውንሎድ አድርገን የምናደርጋቸው ነገሮች ጥንቃቄ መኖር አለባቸው። ኮፒራይት ሊመዘገብብን ይችላል ማለት ነው። ስለዚህ ስለሱ ማወቅ ዩቲዩብ ምን ቪዲዮዎች ቫይራል እንዴት እንደሚወጡ እነሱን ነገሮች ማጥናት መቻል አለብን። እኔም አሁንም እያጠናሁ ነው። አብረን እንደግ ነው፣ አብረን እንተጋገዝ ነው። በትርፍ ሰዓታችን ግን መስራት ያለብን ስራ አንድ ዩቲዩብ እንደሆነ ማመን አለባችሁ። ሌላኛው በቃ ዋናው ዓላማችሁ ገንዘብና ገንዘብ ማግኘት ነው አይደለ? ዋናው ዓላማችን ገንዘብና ገንዘብ ማግኘት ነው። ገንዘብ እስኪያመጣልን ድረስ በቃ ትዕግስት ሊኖረን ይገባል። በቃ ፔሸንት መሆን አለብን፣ ታጋሽ መሆን አለብን። ስለዚህ እሱ ነገር እንዲመጣ በጣም የሚያስተምር ታሪክ አለ። ስለ ቀርከሃ ብዙዎቻችሁ ታውቃላችሁና ቀርከሃ እስከ 5 ዓመት ድረስ ከመሬት ላይ አይወጣም ፈንቅሎ ማለት ነው። 5 ዓመት ምን ይፈልጋል? በቃ መጠጣት፣ ውሃ መጠጣት ይፈልጋል፣ እንክብካቤ ይፈልጋል። ስለዚህ ከ5 ዓመት በኋላ ግን ከመሬት ከወጣ በኋላ በ3 ሳምንታት ውስጥ ነው በቃ ማደግ የሚችለው ማለት ነው። በቃ ቶሎ ምናምን ተምዘግዝጎ ሲያድግ ምናምን ትገረማላችሁ። ምናልባት የእናንተ የዩቲዩብ ስራ ሊሆን ይችላል፣ የጀመራችሁት ስራ ብራንድ ሊሆን ይችላል። በቃ የሚያድገው ተንከባክባችሁ ባላችሁ ትዕግስት ባላችሁ ጽናት አማካኝነት ነው ማለት ነው። ስለዚህ ይህን ካደረግን ደግሞ እኛ የተሻለ ነገር ማናገኝበት መንገድ የለም። ስለዚህ በቃ በተቻለ መጠን መጥፎ ቦታ ከምንውል ቢያንስ እኮ ዩቲዩብ ላይ የሆነ ቪዲዮ አፕሎድ ማድረግ መቻል አለብን። ሌሎች በቃ ገንዘብ ሊያስገኙ የሚችሉ ልክ እንደ ቀርከሃው ትዕግስት ሊያስፈልገን የሚችል ቦታ ላይ መዋል አለብን ማለት ነው። ስለዚህ አሁን አንድ በቃ አርሶ አደር በሉት፣ በቃ ሰው የዘራውን ነው የሚያጭደው። አርሶ አደር ዝም ብሎ ስለዘራ ጤፍ ያገኛል ማለት አይደለም። መንከባከብ የሚያስፈልገው ነገር አለ። ቅድመ ዝግጅት አድርጎ ከዛ አርሶ ከዘራ በኋላ የሚያስፈልገው እያንዳንዱ ነገር ትሪት አድርጎ መጨረሻ ላይ ፍሬውን ሊያገኘው የሚችለው ማለት ነው። ወደ ጎተራ ሊያስገባ የሚችለው በእያንዳንዱ ውስጥ እንክብካቤ ነው። ስለዚህ ባለን ጊዜ እንጠቀምበት፣ ባለን ነገር እንተጋገዝ፣ እንረዳዳ። በተለይ ደግሞ እኔ አብዛኛው ሶሻል ሚዲያ ላይ የሚገርመኝ ጥሩ የሚሰሩ ሰዎች ላይ እምንተቸው ጉድ እኔ በጣም ኢንስፓየርድ ከሚያደርገኝ አንዱ ማን መሰላችሁ? ማን ያዟል እሸቱ ነውና ማን ያዟል እሸቱ ብዙ ጊዜ ሲናገር ጮክ ብሎ ነው እንደዚህ አድርግ እንዲህ ምናምን። እኔ በጣም ነው ኢንስፓየር የሚያደርገኝ። ለምን ኢንስፓየር እንደሚያደርገኝ ልንገራችሁ። አንደኛ ኢንስፓየር የሚያደርገኝ መሰላችሁ? ኮሜንት ላይ በቃ የእሱ ብትገቡ ማለት ነው አብዛኛው ስድብ ነው። በቃ አትጮህብን፣ እንደዚህ አትበልብን፣ እንደዚህ የሚል ማለት ነው። ማንንም አይሰማም እሱ ማለት። አሁን እኔ ከሱ በጣም ብዙ ነገር ተምሬበታለሁ ማለት ነው። ልክ ምንድነው ይሄ ውሾቹ ይጮሃሉ፣ ግመሎች ደግሞ ቀጥ ብለው ይሄዳሉ ማለት ነው። እንደዛ ነው አይደለም? ብዙ ይህን መማር አለብን ማለት ነው። ስለዚህ ሶሻል ሚዲያ ላይ ጥሩ የሚያስተምሩ ሰዎች አሉ፣ በዛ ላይ ደግሞ ኔጌቲቭ ነገር የሚለቁ ሰዎች አሉ። ኔጌቲቭ ለሚለቁ ሰዎች እናንተ በቃ አክሴፕት ማድረግ የለባችሁም ያን ነገር። ለዛ ነገር ኮሜንት ሲሰጡ መዋል የለባችሁም። እንደዚህ የሚል ነገር የለባችሁም፣ ማድረግ የለባችሁም። ደግሞ የምንጀምረው በአንድ ነገር ነው ማለት ነው። አሁን ዩቲዩብ ለመጀመር የግድ ትልቅ ካሜራ ትልቅ በቃ ጥራት ያለው ስልክ ምናምን አይጠበቅባችሁም። ሰው ባለው በጣም እኔ ኢንስፓየር ከሚያደርጉ ዩቲዩበሮች መካከል አንዱ አቤል ብርሃኑ ነው። የጀመረበትን መንገድ ታሪክ ውስጥ አጠኑ በቃ ትገረማላችሁ ማለት ነው። የመጀመሪያዎቹ 63 ቪዲዮዎች እኮ ቫይራል አልነበሩ። 64ኛው ቪዲዮ ላይ ነው ተአምር የተፈጠረው። እንግዲህ እሱ በቃ ይቀርጽበት የነበረው ስልክ ምናምን በቃ እስከ 350 ሺህ ካልተሳሳት ከዛ ሰብስክራይበር እስኪደርስ ድረስ ካሜራ እሱ አልተጠቀመም፣ ስልኩን ነበረ ይጠቀም የነበረው። ሌሎችም አሉ